እነሆ ዘሪ ሊዘራ ወጣ። የተዋጣለት የሐሳብ ዘር በብዙዎች ልቡና ውስጥ ተዘራ። በተግባር እየበቀለ በአገልግሎት እየታረመ በውጤት እየታከመ 3 ዓመታትን አስቆጠረ። የእኛ የሁላችን የፋይናንስ አቅም ባለመክሊቱ አሃዱ ባንክ። ምስረታው ጀምሮ በጣም ብዙ ፈተናዎች በብዙ ተግዳሮቶች የተሞላ ነበር ብንል ማጋነን አይሆንም። እነዚህን ቻሌንጆች ተቋቁሞ ግን ባንኩ የደረሰበት ደረጃ ወይም ያመጣው ውጤት ወይም ያሳካው ስኬት ቀላል የሚባል አይደለም። በአጠቃላይ በአሃዱ ባንክ ቤተሰቦች ርብርብ ባንኩ አሁን ያለበት ደረጃ ላይ ደርሷል። አሃዱ ባንክ እንግዲህ ትልቅ ህልም ነው ያለው። ይሄ ህልም ደግሞ የሚመጥነው የሚደረስበት የሚቻልም ህልም እንደሆነ እረዳለሁ። አሁንም በውጤት በእድገት በሚታጀብ ጉዞ ሂደቱ ይቀጥላል ማለት ነው። ባለመክሊቱ አሃዱ የስኬት መንገዶችን እርካብ እየጨበጠ መክሊቱን ከፍ አድርጎ እየተጓዘ ነው። ትልቁ ስኬት ብዬን የምወስደው በዚህ ባጭር 2 ዓመት ተኩል በሆነ ጊዜ ውስጥ ከ1 ሚሊዮን በላይ ደንበኛ ማፍራት መቻል ይሄ ቀላል አይደለም። ለሌሎቹ ለምናደርጋቸው ስራዎች መሰረት እየጣልን እየሄድን እንዳለን በግልጽ ማሳያ ነው ብዬ ነው የምወስደው። ስለዚህ ይሄ ትልቅ ስኬት ነው። የስኬት መገለጫ የሆነው ጉዳይ ትርፍም በመሆኑ ዘንድሮ ቀላል የማይባል ትርፍ እንዲያተርፍ ምክንያት ሆነዋል እነኚህ ሂደቶች ማለት ነው። እንደውም የአክሲዮን ትርፍ ድርሻ ክፍፍል የሚደረግበት የመጀመሪያው ዓመት ላይ መድረሳችን ከፍተኛ ስኬት ነው ማለት ነው። ባለብዙ መክሊቱ አሃዱ ነገ የትውልድ ጥያቄ የሚመለስበት እድልና አቅም ነው። ይህ አቅም የስትራቴጂ ስምረትን ይፈልጋል። ተጓዥና መንገድ፣ መሬትና ዘር፣ ምርትና ጎተራ በመክሊት ብርቱ ክር ይያያዛሉ። ከብዙሃኑ ጋር ነው የምንሰራው ብለን ከተነሳን ያንን መሸከም የሚችል ከዛ ጋር አብሮ መሄድ የሚችል ዝግጁነት ያስፈልጋል። ለዛም ደግሞ የ5 ዓመት ስትራቴጂያችንን ይዘን እየሰራን ያለ ነው። አሁን ካለው ከማክሮ ኢኮኖሚ ለውጦቹ ጋር በተያያዘ ምን አይነት ማሻሻያ ማድረግ አለበት የሚለውን በደንብ እየገመገምን ያለ ነው። ትልቅ ህልም፣ ትልቅ መስዋዕትነትም፣ ትልቅ መሰጠትም ይፈልጋል። አሃዱ ወደ ትልሙ ከመሄድ አልተቋረጠም። የፈተና እብጠት በብርታት ይሟሽሻልና የውጣ ውረድ ደለል በፋይናንስ ምህዳር ውስጥ አይጠፋም። መክሊቱን ግን የሚቀብር አይሆንም። ይልቁንም እንዲጠናከር በር ይከፍትለታል። በበቂ ሁኔታ ብድር ለመስጠት ገደብ የተጣለበት ዓመት ነው። በተለይም ደግሞ እንደ አሃዱ ላለ በወጣትነት እድሜ ለሚገኝ ባንክ ከፍተኛ ተጽዕኖ ያላቸው በብሔራዊ ባንክ በተለያየ ጊዜ የሚወጡ መመሪያዎች ለአንዳንድ ባንኮች ለነባር ባንኮች እድሎች ቢሆኑም በወጣትነት ላሉ ደግሞ ባንኮች ችግሮች የሚሆኑባቸው ሁኔታዎች አሉ። ሌላኛው የዋጋ ግሽበቱ በምንም መልኩ ባንኩ በተለያየ የቢዝነስ ዴቨሎፕመንት ወይም ደግሞ የቅርንጫፍ ማስፋት የቴክኖሎጂ አድቫንስመንት ላይ እንደ ልቡ እንዳይሄድ ከፍተኛ የሆነ ጫና ነው ያሳደረበት። ከዚህ በተጨማሪ ዓለም አቀፍ የነበሩት አለመረጋጋቶች ብሎም በተለያዩ ቦታዎች ላይ ያሉ ሰላም እጦት ወይም የሰላም አለመረጋጋት ባንኩ በሚፈልገው ቦታዎች ላይ ተጨማሪ ቅርንጫፎችን እየከፈተ ገንዘቡን በነፃነት እያዘዋወረ ለመስራት ተጨማሪ ሪሶርስ ሞቢላይዝ ለማድረግም ከፍተኛ የሆነ ጫና የፈጠረበት ሁኔታ ነው ያለው ማለት ነው። እነኚህን ችግሮች ተቋቁሞ ግን በዚህ የበጀት ዓመት ባንኩ ወደ አትራፊነት የሄደ ነውና እነኚህ ሁኔታዎች ሲታዩ ችግሮቹ እየተቃለሉ በመጡ ጊዜ ደግሞ ባንኩ ሰፊ ተስፋ ያለው መሆኑን የሚያመላክቱ ናቸው። እኛ ከቻሌንጁ በላይ ሆነን እድሉን በተሻለ መልኩ እንጠቀማለን ብዬ በጽኑ አምናለሁ። አሃዱን ወደ ርዕዩ የሚወስደው የሰነቀው መክሊት ነው።
በዚህ መስፈንጠሪያነት ወደ ከፍታ የሚያደርሰው ደግሞ ተቋማዊ አደረጃጀቱና ደንበኞቹ ናቸው። ኮርፖሬት ገቨርናንስ ያለው ተቋም ነው እና በአጠቃላይ ሃይ ሌቭል ያሉ የባንኩን ኦርጋናይዜሽናል ስትራክቸሮች የማውጣት ኃላፊነት የቦርዱ ነው። እነዚህ ነገሮች ግን ሙሉ በሙሉ የማስፈጸም ኃላፊነቱ የማኔጅመንት በዚህም ውጤት ውስጥ የኤግዚኪቲቭ ማኔጅመንቱ፣ የሚድል ሌቭል ማኔጅመንቱ፣ የሎወር ሌቭል ማኔጅመንቱ ሰራተኛው ድርሻ ከፍተኛ ነበር ብዬ አምናለሁ። ይህች ቅንጣት ዘር በትጋት መቀነት ታስራ ጥራት ባለው አገልግሎት ወደ ብዙዎች ለመድረስ የሚደረገው ርብርብ ይበል የሚያሰኝ ነው። ከብዙዎች ለብዙዎች ደርሳለሁ ብሎ ከሚናገር ያን ለመስራት ከሚጠር ባንክ ተደራሽነት ግዴታ ነው። ኢትስ ኖት አ ቾይስ ለአሃዱ ባንክ። አሃዱ ባንክ ዛሬ ላይ ወደ 103 በኮንቬንሽናል ወይ ቅርንጫፎች አሉ። ሌላው ደግሞ በዲጂታል ባንኪንግ በቴክኖሎጂ እንደዚሁ የተለያዩ ፕሮዳክቶች የተለያዩ ሰርቪስ የምንሰጥባቸው አገልግሎቶች አሉ። በዚህ ዓመት ደግሞ በተለይ የባንኩን ኢንክሉሲቭ ኢንተርሚዲዬሽን የሚለው ወይም ደግሞ ከብዙዎች ለብዙዎች የሚለውን ሞቶ በሰፊው የምናይበት ሰርቪስ እንደዚሁ ላውንች አድርገናል። ያም የውክልና ባንኪንግ ወይም ኤጀንሲ ባንኪንግ አገልግሎት የምንለው ነው። ይሄ በተለይ ባንኩ ደርስበታለው ያለውን ኮሚኒቲ በቀላሉ የሚደርስበት ለመስፋፋቱ በትልቁ የሚያግዝ ሰርቪስ ነው። በሰፊው መክሊቶቻችንን የምናበዛበት ያሉንን ነገሮች ወደ ማህበረሰቡ የምንደርስበት ይሆናል። እንደ አሃዱ ባንክ እንደ ስያሜያችን ህዝቡ ከኛ በሚጠብቀው ልክ ለመገኘት ምን ላይ ነው ትኩረት ያደረግነው? ፈጣን አገልግሎት ላይ የደንበኞች በችግር ጊዜያቸው በመድረስ የጠየቁንን ጥያቄ በአጭር ጊዜ ምላሽ በመስጠት በአገልግሎታችን የሚደሰቱ ሮጠው ስራ ሲኖራቸው አምጥተው አሃዱ ባንክ ነው መስራት የሚፈልገው የሚሉ ብዙ ደንበኞችን አፍርተናል። ከአሃዱ ጋር ስራ በመስራታችን እኔ እንደ እድል ነው የምቆጥረው። እኛ በኤክስፖርቱ ዘርፍ ነው የተሰማራ ነው። አስፈላጊ የሆኑ ወደ ውጭ የምንልካቸው ፐርሚቶች፣ ሰነዶች በሚያስፈልጉን ሰዓት አምሽቶ በመስራት ያንን የሚረዱ ልጆች በመኖራቸው ይሄ ለኛ ትልቅ ቫልዩ ነው ያለው። አሃዱ ባንክ በጥቃቅን አነስተኛ መካከለኛ ኢንተርፕራይዞች እና በገጠር ባንክ በመምሪያው ሊሰጡ የሚገባቸውን አገልግሎቶች ይሰጣል። ከነዚህም በዋነኝነት ስታርታፕ ጀምሮ ብድሮችን ያመቻቻል። ይህም ደግሞ ቢዝነስን መጀመር ከሚያስቡ ወጣቶች ጋር አብሮ ይሰራል። ይህንንም ደግሞ በተግባር በስታርታፖች ላይ ብድር በማቅረብ ውጤታማ ስራዎችን ሲሰራ ቆይቷል። አልማኬር ከአሃዱ ባንክ ባገኘው ብድር ብዙ ማሽኖችን እንዲጨምር ድርጅቱን እንዲያስፋፋ ትልቅ ጥቅም አግኝቷል። ይሄ ማለት ደግሞ በአገር ደረጃ የሀገርን ኢኮኖሚ አሳደገ ማለት ነው። ስለዚህ አሃዱ ባንክ ያበረከተልን ብድር ለኛ በጣም ጥቅም ሰጥቶናል። ይሄ ተቋም እንደ ተቋም እንዲመጣ የአንበሳውን ድርሻ የወሰደው አሃዱ ባንክ ነው። ይሄም ባንክ የኛ የምንለው የኛ ብለን እንደ ወንድም እንደ እናት ኪስ እንደ አባት ኪስ ልንጠይቀው የምንችለው ለኛ ድንቅ ባንካችን ነው። አሃዱ ባንክ በስሞል እንደ ሚዲየም ኢንተርፕራይዝ ሌቨል ላሉት ፋይናንስ ፕሮቫይድ በማድረግ ድጋፍ በማድረግ ሰፊ ስራ እየሰራ ያለ ስለሆነ ተመራጭ ባንክ ነው እላለሁ። አሃዱ ባንክ ከምስረታው ጀምሮ ከተለያዩ የቢዝነስ ተቋማት፣ የልማት ተቋማት፣ መንግስታዊ ተቋማት፣ ዓለም አቀፍ ተቋማት፣ የእምነት ተቋማት ጋር አብሮ ይሰራል። ከነዚህ መካከል በእኛ ክፍል የምናስተናግደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይህች ተቋም ከመንግስታዊ እና የግል ባንኮች ጋር ትሰራለች። እኛም እድሉን አግኝተን ከባንኮች መካከል ተወዳድረን አብረን እየሰራ እንገኛለን። ለወንዙ ጥንካሬና ስፋት የገባርነት ብር ያስፈልጋል። ይህች መክሊት
ትልቅ ጥሪት የምትሆነው ወንዝ ሆና የምትገዝፈው በእያንዳንዱ ባለ አክሲዮን መክሊቱን የማተለቅ ህልምና ተግባር ውስጥ ነው። ገሪቷ ህግ ሚኒማም የተከፈለ የባንክ ካፒታል 5 ቢሊዮን ብር እንዲሆን ያስገድዳል። ይህንን ለማድረግም ባንኮች የራሳቸውን የአክሲዮን ሽያጭ ስትራቴጂ እና ታይም ቴብል ለሴንትራል ባንክ ወይም ለኢትዮጵያ ብሔራዊ ባንክ እንዲያስገቡ ተጠይቋል። ያንንም ባንካችን አስገብቷል። በባለ አክሲዮኖች ጠቅላላ ጉባኤ የባንኩ ካፒታል እንዲያድግ በተሰጠው ውሳኔ መሰረት እንቅስቃሴዎች ይደረጋሉ እና አክሲዮኖች በመሸጥ ላይ ይገኛሉ። የአክሲዮን ማህበር አባላት ቁጥር እያደገ መጥቷል። ከዚህም ቁጥር ማደግ ጋር የአክሲዮኑ ካፒታል እንግዲህ በእድገት ላይ ነው ማለት ነው። በእኛ እምነት መንግስት ባስቀመጠው ታይም ፍሬም መሰረት ይህንን ካፒታል እናሟላለን የሚል እምነት አለን። ይህን ለማድረግ ግን የባንኩ ቤተሰቦች በተለይም ኤግዚስቲንግ ባለ አክሲዮኖች እዚህ ጉባኤ ላይ የምናገኛቸው ኃላፊነታቸውን ሊወጡ ይገባል። ኮሚትድ ሊሆኑ ይገባል። አክሲዮኖቻቸውን ሊያሳድጉ ይገባል። አዳዲስ ባለ አክሲዮኖችን ወይም ደግሞ ይህን ራዕይ ሼር የሚያደርጉትን ቤተሰቦች ወደ ባንኩ ማምጣት፣ የባንኩ ቤተሰብ እንዲሆኑ ማድረግ፣ የባንኩ ባለ አክሲዮኖች እንዲሆኑ ማድረግ ይጠበቅባቸዋል። ሊቃውንት አንድ ዛፍ መትከያው ትክክለኛው ጊዜ የዛሬ 20 ዓመት ነው ይላሉ። ሁለተኛው ትክክለኛ ጊዜ ግን ዛሬ ነው ይላሉ። ከዚህ ዓመት ጀምሮ እጅግ በጣም አግሬሲቭ የሆነ የአክሲዮን ሽያጭ መርሃ ግብሮች እንጀምራለን። በተለያዩ ቦታዎች ላይ የተለያዩ አይነት ስራዎች እየሰራን መንግስት ባስቀመጠው ዴድላይን መሰረት አሃዱ ባንክ ካፒታሉን ያሟላል ብለን አምነን እየሰራን ነው የምንገኘው ማለት ነው። ባንካችን ከውጭ ባንኮች ጋር የሚመሰረታቸውን አገልግሎቶች በቁጥርም በጥራትም በመጨመር ከዓለም አቀፍ የገንዘብ አስተላላፊ ድርጅቶች ጋር የሚመሰረታቸውንም ግንኙነቶች እንዲሁ አጠንክሮ በመቀጠል በሀብት አሰባሰብም የተሻለ ሀብት በመሰብሰብ ለሚጠይቁን ሁሉ ማዳረስ የምንችልበት ደረጃ ላይ ለመድረስ እና በቴክኖሎጂ የታገዘ ፈጣን አገልግሎት እንዲሁ ለእነዚሁ ደንበኞቻችን ለማድረስ ብዙ ስራዎች ይጠብቁብናል ብዬ ነው የማስበው። ዲጂታይዜሽኑ ሰፊ ነው። እንደዚህ በተለይ አሁን ላይ ቴክኖሎጂው አርቲፊሻል ኢንቴሊጀንስ የደረሰበትን ሁኔታ ስናይ እኛ የምንሰራው ስራዎች አሁን ካለው ነባራዊ ሁኔታ እጅግ በጣም የራቀ ነው። ስለዚህ ለዛ የመጀመሪያ የማቀራረቡ ስራ ነው እየሰራን ያለ ነው። ከዚያ በኋላ እዛ ፕላትፎርም ላይ ባንኩን እንዲቀመጥ የሚያግዙ ስራዎችን እንግዲህ ይዘን እየሰራን ነው ማለት ነው። ይሄ ኢንዱስትሪው ላይ እንደዚሁም የዲጂታይዜሽኑ ላይ ባንኩን ከፍ ያለ ቦታ ያስቀምጠዋል ብለን እናስባለን። ከብዙዎች ለብዙዎች ብሎ የብዙዎችን የኢኮኖሚ አቅም መልካም ቁመና ለመገንባት የሚሰራው አሃዱ ባንክ ሰውነትን ማዕከል አድርጎ ማህበራዊ ኃላፊነቱንም እየተወጣ ይገኛል። ባንኩ ሲደራጅ ጀምሮ መስጠትን መለማመድ አለብኝ ብሎ ባንኩ ለመስጠት ራሱን ሲያለማምድ የነበረው ነገ አይደለም። መስጠትን መለማመድ ያለበት አንድም ሰው ብር ሲያገኝ አይደለም። ብር በሌለው ቀን መስጠት ያለመደ እጅ ብር ባለው ቀን መስጠት አይችልም። ባንካችን ትንሽ ነው፣ ግን ትንሽ ብንሆንም ባለን አቅም በተቻለ መጠን ስራዎችን በማህበረሰባዊ ድጋፎች ላይ የምንችለውን ያህል እያደረግን ነው። ይብዛም ይነስም በወር ከምናተርፈው እስከ 10% ድረስ ኔት ከሆነው ላይ እያደረግን እስከ 10% ድረስ ለማህበረሰባዊ ግዴታዎች ወይም ደግሞ ድጋፎች መወጣት አለብን እያልን የተለያዩ ዘርፈ ብዙ ስራዎችን እየሰራን ነው። አሃዱ ባንክ ባለመክሊት ባንክ ስለሆነ አሁንም በሚችለው ልክ እንደ መክሊቱ እየኖረ ያለ ተቋም ያለ ባንክ እንደሆነ እረዳለሁ። የአሃዱ ባለአክሲዮኖች እና ባለድርሻ አካላት በጋራ በመተባበር እንደምናስቀጥለውም አምናለሁ። እንግዲህ ባንኩ ባለመክሊት ነው ማለት ነው። ባለመክሊት በትንሽ በተሰጠው ነገር ባለችው መክሊት የሚያተርፍ የሚሰራ የሚንቀሳቀስ የሚተጋ ነው። አሃዱ በሚያጋራን ድንኳን ውስጥ ብዙ ባለቤት አለ።
ስለ ተቋማዊ ክብርና አብሮነት የሚጨነቅ የአሃዱ ቤተሰብ። የአሃዱ ባንክ ቤተሰብ የርዩም ባለቤት ነው፣ የባንኩም ባለቤት ነው፣ የማህበረሰባዊ ግዴታውም ባለቤት ነው፣ የትርፉ ባለቤት ነው፣ የውጤቱ ባለቤት ነው እና ከመጀመሪያ እስከ መጨረሻ ላሉት ነገሮች ሙሉ በሙሉ ቤተሰቡ ባለቤትነቱን ይዞ የሚሄድበት ባንክ ነው ብዬ ነው የምወስደው። አሃዱ ባንክ ትልቅ ቦታ ላይ ይደርሳል። ወደድንም ጠላን የግድ ነው፣ በቃ ይደርሳል። ይሄ ዴስቲኒው በቃ የተፈጠረበት ዓላማ ነው፣ የሚደርስበትም ግብ ነው። ወደድንም ጠላን እዛ ፓርት ውስጥ አብረን የዛ ድል ተካፋይ ሆነን መሄድ ግዴታችን ነው ብዬ አምናለሁ። አሃዱ ባንክ ጠንካራ መሰረት ላይ የቆመና ተለዋዋጭና ፈጣን የኢኮኖሚ ሂደት የዓለምም ሆነ የሀገራችን ተቋቁሞ ጠንካራ ተቋም ሆኖ ማየት ከምንም በላይ ያስደስተኛል። የኛ ራዕይ ሌሎቹ ባንኮች ገብቷቸው ሲያደርጉት ማየት ነው የኔ ህልም። አሃዱ ባንክ እንግዲህ ከጽንሰቱ እንደታሰበው ብቁና ተወዳዳሪ ባንክ እንዲሆን በአገልግሎት ብቃትና ጥራቱም በምሳሌነት የሚጠቀስ ትልቅ ባንክ እንዲሆን ምኞቴ። አሃዱ ባንክ ግን የቱ ጋር ሲደርስ ካልከኝ እያንዳንዱ ኢትዮጵያውያን ልብ ውስጥ እያንዳንዱ ኢትዮጵያውያን ቤት ውስጥና ቤተሰብ ውስጥ የራሱን አሻራ ሲያሳድር ማየት፣ እያንዳንዱ ሰው ስለ አሃዱ ባንክ በበጎ ሲመሰክር ማየት ግን የኔ ህልም ነው። ለአሃዱ የባለ አክሲዮኖች፣ የባንኩ የማኔጅመንትና መላው ሰራተኞች እንዲሁም የቦርድ አባላትና በአጠቃላይ ለኢትዮጵያ ህዝብ በሙሉ ለአሃዱ ባንክ 4ኛ ጠቅላላ ጉባኤ እንኳን አደረሳችሁ እላለሁ። ጉባኤያችን የተሳካና የሰመረ እንዲሆን ከልብ እመኛለሁ። በቀጣይም ከባንኩ ጋር ያለንን በስራ የምንገናኝበትን ነገር አጠናክረን ካፒታላችንን በትልቁ አሳድገን ኃላፊነታችንን ተወጥተን ባንካችንን ትልቅ ቦታ ላይ እንድናደርስ በድጋሚ ጥሬን አስተላልፋለሁ። እንኳን ደህና መጣችሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ ነው የምለው። አመሰግናለሁ። ባለመክሊቱ አሃዱ ብልህ ባለጸጋ ለመሆን የሚችልበትን አቅም እያጎለበተ አውዱን ለማስቀጠል ዛሬም ይታትራል። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች